ያሬድ እንዲህ ይላል። በጣም እንደው ሳነብ ደንቆኝ ትላንት ያሬድን ድርሰት ለማንበብ ሞከርኩኝ እና እንዲህ የሚል አገኘው። ፀሐይ ዘሙጣህያ ከዋክብት መላትያ ወርታይ ተገሪያ ዮሴፍ አይመራ ከመእሙ ለዘፈጠራ ገሊላ ታፈቅራ ናዝሬት ታከብራ። እስቲ አብረን በል መደረቢያዋ በሉ እስቲ። አይሰማም። ፀሐይ ነው፣ ጉንጮቿ ከዋክብት ናቸው፣ ጨረቃም ከእግሮቿ በታች ነው። ዮሴፍም የፈጠራት ፈጣሪ እናት እንደሆነች አወቃት። ገሊላ ትወዳታለች፣ ናዝሬትም ታከብራታለች። ክብር ለዚች እናት። በጣም ሲደንቅ። እዚህ ነው ሊቃውንት ምን ይሏታል? የፀሐይ ጽድቅ ሰረገላ ይሏታል። እመቤታችንን በሰረገላ ፀሐይ ይመስላሉ። ፀሐዩ ማን ነው? ይሄን ፀሐይ ደግሞ ለማገልገል የተመረጠ ማን ነው? ዮሴፍ። ስለዚህ ምን ይሉታል? መልኳን አላወቀም። በቃ በጣም እኮ ሙሴ ለምሳሌ ዘጸአት 34:30 ላይ ከእግዚአብሔር ጋር ተነጋግሮ ሲመጣ ፊቱ ያበራ ነበር። ምኑ ያበራ ነበር? ትንሽ ብርሃን እግዚአብሔር ጠብ አደረገበት። እስራኤል ፊቱን ማየት አቅቷቸው ተገልበብለነ አረ ሙሴ ተሸፋፈነ ይላሉና ፊቱን እንዲህ ተሸፍኖ ነበር የሚያወራው። ምኑም ማየት አቅቷቸው። አረ መልሱ። ሙሴ ኃላፊ ብርሃን ነው እግዚአብሔር ጠብ ያደረገበት። ድንግል ማርያም የተሸከመችው እውነተኛውን ፀሐይ ነው፣ አልተቃጠለችም። ድንግል ማርያም እኮ የተሸከመችው ፀሐይን ሳይሆን የፀሐይን ፈጣሪ የተሸከመችው እሳት ሚካኤል ማይቀርበው፣ ገብርኤል ማይቀርበው፣ ኪሩብና ሱራፊ እንዳይቃጠል ክንፉን የሚዘረጋለትን ታላቁን እሳት ተሸከመች፣ አልተቃጠለችም። ፀሐዩን ተሸከመች፣ አልነደደችም። ዮሴፍ ያያል። በቃ ይሄንን ምስጢር ያያል። ቅዱስ አባት ከዚህ ምስጢር ተሳታፊ ነው። በቃለ ኃይሉ ይላል ያሬድ ድጓን ጥንጥቀስ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘሬደ እሞ ወላዲቶ ኮነቶ ገሃደ። ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት፣ ክረምት በረዱን የሚፈረካክስ ነዲዱን እሳት ድንግል ማርያም በማህፀኗ ተሸከመችው፣ እናቱን ወላጁን ሆነችው። ዮሴፍ ደግሞ የተደነቀ ንግስቱን ማየት ጀመረ።